የሄኖክ ዘመን በለው ያ ያለቀው ዘመን የኔ አልነበረም። አሁን 2018 የኔ አመቴ ነው በሉ። የሆነ ሰው በቃ ስል ከሞት ሰፈር ትወጣለህ። የመደበቅና የመያዝ ወር በቃ አለ። አጠገብ ያለው ዘንድሮ በል በጌታ 2018 ለኔና ለቤተሰቤ የመገለጥ አመቴ ነው። የተደበቃችሁ እግዚአብሔር ውጡ ተገለጡ ይላል። የተደበቅና ውጣ ተገለጥ ይላል። የሆነ ሰው ፈርቶ የተደበቀ ይገለጣል። የፈራ ሰው ይገለጣል። ሃሌሉያ! ያ ሰው አጠገብ ላይ ያለው የመገለጥ አመት ስለሆነ ወሬኛው በለው ሊያስቆም አይችልም። ዛሬ በሰፈር ያልተገለጠ በቅርብ ጊዜ በአደባባይ ይገለጣል። ዘምሮ ማያቅ በዝማሬ ይገለጣል። ሰብኮ ማያቅ በስብከቱ ይገለጣል። ዘንድሮ እንደባለፈው አትቀጥልም። ኢየሱስ ጌታ ነው። አንተ ዛሬ እግዚአብሔር የሚናገረው በእናንተ ላይ አውጃለሁ። እግዚአብሔር ታሪክ ይቀይራል። እመንና ተቀበለኝ። አሜን ነው። እስ ለሶስት ሰው እንዲህ ብለህ ነገር ተነሳ ብለው በልተን ብድግ ብለህ አንሳውና ሶስት ሰው ቆጥሬ ከዛሬ በኋላ ያንተና ያንቺ ጉዳይ የቤተሰብ ጉዳይ ከዛ ሰፈር ደንደሽን ምኑ የሆነ ነው ደንደሽን በለው። ከነጋ ይሄን አውራ ዝም ብሎ ደንደሽን በለው። መነሳት ሆኖልኛል በለው። የአራት ቀን የቆየ ይሁን 18 ቆየ ይሁን 38 የቆየ ይሁን ዘንድሮ ያንተ ጉዳይ ይነሳል። ከጠላት መንደር ይነሳል። ሃሌሉያ